በማንም ሰው እንዳትተማመኑ። በማንም ሰው አይደለም በሶሻል ሚዲያ ሰው ባል ነገ ይከዳል። ባል ነገ የተሻለች ቆንጆ የተሻለ ነገር ሲያገኝ ባል ይሄዳል። ባልን እንኳን እስከ መጨረሻው የኔ ነው ማለት አይቻልም። እኔ በበኩሌ እጄ ላይ ራሱ የተነቀስኩት ልጆቼ ናቸው የኔ ናቸው። ሁሌም ማለት የምችለው የኔ ነበሩ፣ አሁን የሌላ ሰው ልጅ ናቸው ማለት አልችልም። ባሌ ነበረ፣ ዛሬ የከሊት ባል ነው ልትይ ትችያለሽ። ባል እንኳን ሊቀየርና ጥሎሽ ሊሄድ ይችላል። መብቱ ነው፣ ቢወቀስኩ አይደለም። መሄድ መብት አለው። ባል ሲበቃው መሄድ ይችላል። ሚስትም ሲበቃት መሄድ ትችላለች። ስለዚህ ዘላለም የኔ ሊባል የሚችል ነገር የለም እዚህ ምድር ላይ። በሰው አትተማመኑ። ለሰው ምንም ነገር ስታደርጉ፣ መልካም ነገር ስታደርጉ አድርጉት። ከዛ ሰው እንዳትጠብቁ። መልካም ነገር የምታደርጉላቸው ሰዎች ነገ ይከፍሉኛል ብላችሁ ሳይሆን ፈጣሪ ይከፍለኛል። እኔ ምንም ነገር ሳደርግ ለምንድነው እኔ እርዳታ ያሰባሰብኩላቸው ሰዎች ወገቤ እስኪያመኝ ቁጭ ብዬ ጣቴን እስኪያመኝ ደብተር ላይ ጽፌ ለፍቼ እርዳታ ያሰባሰብኩላቸው ሰዎች በየቤቱ ሌላ ተጨማሪ እርዳታ እንዲያገኙ እኔ ጠላቶች ቤት ገብተው ሲያሙኝ የማያመኝ ለምንድን ነው የማይሰማኝ? ለምን ነው ታውቃላችሁ? ፍሮም ዘ ፈርስት ከነሱ ስላልጠበቅኩ እንጂ ጥንት ተሰብሬ ከሶሻል ሚዲያ ጠፍቼ ታዩኝ ነበር። ከነሱ እየጠበቅኩ አይደለም። እነዛን ሰዎች ቁጭ ብዬ እርዳታ ተሰበስብላቸው ይሄ ሰው ነገ እኔን ጥሩ ይለኛል ያደርግልኛል እንትን ይለኛል ብዬ አይደለም። ፈጣሪ እየመዘገበልኝ ነው። ለፈጣሪ ብዬ ነው ማድረገው። ፈጣሪ መዝግቦ አስቀምጦ እኔ ባስፈለገኝ ሰዓት የተቀመጠውን እሱ ጋር አምጥቶ ይሰጠኛል። በሱ ብቻ ነው የምተማመነው። እሱ መቼም የሰውን ውለታ የማይረሳ የሰውን ጥቂጥዬ መልካም ነገር ብናደርግ መቼም የማይረሳ አምላክ አለ። እሱ መዝግቦ አስቀምጦ ባስፈለገን ሰዓት ይልክልናል ወደኛ። በእኛ በማናቃቸው ሰዎች ገባችሁ? እኛ ባረዳናቸው በህይወታችን አይተናቸው በማናቃቸው ሰዎች እሱ ጋር ጽፎ ያስቀምጠውን ክሬዲት ይልከዋል ወደኛ። በቃ ጉዳያችሁን ከፈጣሪ ጋር ብቻ ካረጋችሁ ኖ ኤክስፔክቴሽን። ከሰዎች አትጠብቁም። ከሰዎች የማትጠብቁ ከሆነ አትጎዱም። ሰውን የሚጎዳው ምንድነው? ከሰው መጠበቅ። ኤክስፔክቴሽን ሄርት ይላል ፈረንጅ። በአማርኛ መጠበቅ ይጎዳል ማለት ነው። አትጠብቁ። ከማንም ምንም አትጠብቁ። አለቀ። ሰው ኸይር ግጣ ባህር። መልካም ነገር ስሩ፣ ወደ ባህር ወርውሩት ይስመጥ። በቃ እንዳትጠብቁ ለማንም። ለዚህ ነው እኔ እንዲያርግላት እኔ እንዲሆኝላት የሚባለው ነገር የሚመጣው ስታደርጉ ስለምጠብቁ። አትጠብቁ። ለኔ ቢጤ መንገድ ላይ የኔ ቢጤ መንገድ ላይ ስናልፍ የኔ ቢጤ መንገድ ላይ አንጥፎ እየለመነ የኔ ቢጤ ሳንቲም ወርውረንለት የምንሄደው ይሄ የኔ ቢጤ ነገ ሰርቶ ይከፍለኛል ብለን አይደለም። ለኔ ቢጤው የወረወርንለት ሳንቲም ፈጣሪ ነገ ጽድቅ ፈጣሪ ጋር እንዲጻፍልና ልክ እንደዛ ያንን ለኔ ቢጤ መንገድ ላይ የምትወረውሩትን ሳንቲም ነው ለሌላውም ማድረግ ያለባችሁ። ልክ ለኔ ቢጤ እንደረዳችሁ ቁጠሩት። በቃ ፈጣሪ ጋር ነው የሚመዘገበው። ምንም ነገር ስታደርጉ ለፈጣሪ ብቻ አለቅ። ያኔ ሰላም ትሆናላችሁ። ከሰው የማይጠብቅ ሰው አይጎዳም። ከሰው አትጠብቁ፣ ከፈጣሪ ብቻ ጠብቁ። እመኑኝ፣ ይህን ምክር ወስዳችሁ ከተጠቀማችሁበት ታመሰግኑኛላችሁ። እኔ ህይወት ላይ ስለሰራ ነው እኔ ሰላም ደስተኛ መሆን የጀመርኩትን ከሰው መጠበቅ ሳቆም፣ ራሴን ከሰው ጋር ማወዳደር ሳቆም፣ ጉዳይን ከፈጣሪ ጋር ብቻ ሳረገው። በቃ መልካም ነገር ከሰራው እሱ አለ መዝግቦታል፣ አይረሳውም። ጉዳይን ከሱ ጋር ብቻ በቃ ጉዳይሽን ከሱ ጋር ብቻ ካረሽ ሰው ተቀየራቲ ሰው መጣ ሄደ ብለሽ አትጨነቂ። ሲመጡ ይምጡ፣ ሲሄዱ ይሄዱ። ገባሽ? በቃ አንቺ መልካም ነገር ካረግሽ እሱ ጋር ተመዝግቧል። ማንም ይዞብኝ ሄደ ብለሽ የምትይው ነገር የለም። ይሄን ካረጋችሁ እመኑኝ ደስተኛ ትሆናላችሁ። ሰውንም አትጠሉ። ራሳችሁን ከሰው ጋር የማታወዳደሩ ከሰው ምንም የማትጠብቁ ከሆነ ራሳችሁን አትጠሉ።